ዛሬ በዚህ ግዙፍ የቅንጦት መርከብ ላይ ያሉትን ሁሉንም ክፍሎች እሞክራለሁ። ይህ የቅንጦት የመርከብ ጉዞ በእርግጥ የሚከፈለውን ከፍተኛ ዋጋ ይገባዋል ወይስ አይገባውም የሚለውን ለማወቅ ተልዕኮ ላይ ነኝ። ዋው! ይህ መርከብ በጣም የተዋበ ነው። እውነት ነው፣ በጣም አስደናቂ ነው። እንኳን ወደ ዓለም ውስጥ ካሉት አዳዲስ የቅንጦት መርከቦች በደህና መጡ። በአብዛኛው የመርከብ ጉዞ ወፈራሉ፣ ግን ይህ የተለየ ይመስላል። ጥሩ፣ እንግዲያስ የመዋኛ መሳሪያዎችን አሁን ማውለቅ ትችላለህ? ቀስ በቀስ ሌክሲ፣ ቀስ በቀስ። ከዚያም ወደ መርከቡ ለመግባት በተዘጋጀው ረጅም ሰልፍ ተቀላቀለን። በመጨረሻም ለህልማችን የእረፍት ጉዞ በይፋ መመዝገብ ቻለን። ይህ ሮሌክስ ነው? አይደለም። ይህ ምትሃታዊ እጅ ላይ የሚታሰር በሩን ለመክፈት እና ለመዝጋት የሚያስችል ነው። ምትሃታዊ ቃሉ ምንድን ነው? ክፈት። ክፈት እባክህ። አንድ ጠቃሚ ጥያቄ ያነሳው። ይህ የመጀመሪያ ደረጃ የቅንጦት ልምድ በእርግጥ ዋጋው ይገባዋልን? ለማወቅ አንድ መንገድ ብቻ ነበር። ከመደበኛ ክፍል ጀምረን ወደ ከፍተኛ የቅንጦት ስዊቶች እንሄዳለን። ይህ ክፍል ሁለት አልጋዎች፣ ፍላት ስክሪን ቲቪ፣ የቡና ማሽን፣ ሚኒባር እና በሙሉ የተሞላ ፍሪጅ አለው። ሌክሲ፣ ይህ የመጀመሪያው ክፍል ብቻ። እኔ ግን አሁንም ተደንቄያለሁ። ጥሩ ነው፣ ምክንያቱም ዛሬ ሌሊት የምትተኛው እዚህ ነው። ይህ ክፍል 161 ካሬ ጫማ ብቻ ቢሆንም በጥሩ ሁኔታ የተዘጋጀ ነው። ሌክሲ ተመልክች፣ አሁን ኮፐንሃግ ዴንማርክን እያየን ነው። አሽተን፣ ያ መስኮት አይደለም ስዕል ነው። ከዚያ በኋላ ቁም ሳጥኑን ለማየት ሄድን። ቆይ፣ እቃን ሁሉ አስቀድመህ አስቀምጠሃል? አዎ። ሱፍ ለምን አመጣ? የመጀመሪያ ደረጃ የቅንጦት ጉዞ ነው። አሁን መታጠቢያ ቤቱን ማየት ፈልጋለሁ። እውነት ለመናገር ትንሽ ማቅለሽለሽ ይሰማኛል። መታጠቢያ ቤቱ ለመደበኛ ተጓዥ የሚያስፈልጉትን ነገሮች ሁሉ ይዟል። እሺ፣ የመጀመሪያውን ክፍል ተመልክተናል። አሁን የተሻለ ክፍል ለማየት ጊዜው ደርሷል። ሱፌን መልበስ የምችለው መቼ ነው? የመጨረሻ ክፍል እስክንደርስ ድረስ ጠብቅ። ይሁና። ከዚያ ወደ ሁለተኛው ክፍል አመራን። በሩ እንደተከፈተ ወዲያውኑ ልዩነቱ ታየ። ዋው! እንኳን ወደ ባልኮኒ ስዊት በደህና መጡ። ይህ ክፍል 377 ካሬ ጫማ ስፋት አለው። ከመጀመሪያው ክፍል ትንሽ የቅንጦት ደረጃ ከፍ ብሏል ማለት ትችላለህ። ትንሽ? ይህ ክፍል ከመጀመሪያው በእጅጉ የተሻለ ነው። ከቀድሞ 2 እጥፍ ይበልጣል። ሶፋ፣ ትልቅ መስታወት፣ በረንዳ አለው። ይህ ከዴንማርኩ ስዕል በጣም ይሻላል። ሌክሲ ተመልከሽ፣ ይህን ውብ የሆነ የባህር እይታ። እኔና አንቺ እዚህ ተቀምጠን ቡና እየጠጣን እንደምናሳልፍ አስቢ። ሌክሲ። ምንም እንኳን ይህ ክፍል በጣም ቆንጆ ቢሆንም አሁንም እውነተኛው የቅንጦት ደረጃ እንዳልደረስን ይሰማኛል። እንግዲያስ ወደሚቀጥለው ክፍል እንሂድ። አሁን ሱፌን መልበስ እችላለሁ? አዎ፣ አሁን ትችላለህ። እሰይ! አትቸኩል። ወደ ቀጣዩ ክፍል ከመግባታችን በፊት ሰዎች ስለዚህ ክፍል ምን እንደሚሉ እንመልከት። ካሬ የተባለች ተጓዥ በአልጋው ላይ ልተኛ ወይስ እንደ ሙዚየም ዕቃ ልጠብቀው አላውቅም። ከ10 ሰጠዋለሁ። በመታጠቢያ ልብሴ ለብሼ በአልጋው ላይ ተንከባለልኩ። እንደገናም አደርገዋለሁ። ከዚያም በክፍል 16001 እንደተቀመጠችና በተለይ የግል ጃኩዚው፣ ስለ ጃኩዚው በጣም ማወቅ ፈልጋለሁ። ቀጣዩ ግምገማ ከግሬግ ነበር። በዚህ ክፍል የግል ባትለር እና 24 ሰዓት የአገልግሎት ቡድን ነበረ። መጀመሪያ ላይ አላመንኩም፣ ነገር ግን አንድ ቀን ከሌሊቱ 3 ሰዓት ላይ በቢራቢሮ ቅርጽ የተሰራ ግሪልድ ቺዝ ሳንድዊች መብላት ፈለግኩ። ከ8 ደቂቃ በኋላ ባትለሪ በበሩ ላይ አቆሙ ቢራቢሮ ቅርጽ ያለውን ሳንድዊች አመጣልኝ። በጣም ተገርሜ ነበር። ኦኒልን እንደ ባትለር ጠይቁት። ግሬግ፣ ሌሊት 3 ሰዓት ላይ በቢራቢሮ ቅርጽ የተሰራ ሳንድዊች ለምን እንደፈለክ ግን አልገባኝም። ከዚያም ኮሪ የተባለ ተጓዥ እንዲህ ብሎ ጻፈ። በኤምኤስሲ ያች ክለብ ውስጥ ያለው የዱፕሌክስ ስዊት እስካሁን ካየሁት ሁሉ በላይ የቅንጦት ክፍል ነው። በጣም ትልቅ ስለሆነ ከአንድ ጫፍ ወደ ሌላኛው ለመሄድ ካርታ ያስፈልግሃል። በተጨማሪም ማሳጅ አደረግኩ። በመርከብ ላይ እንዲህ ያለ ልምድ እንደማገኝ አልጠበቅኩም። 5 ኮከብ። ይህ ሰው ምን እያለ ነው? ከዚያም ባርባራ የተባለች ተጓዥ የጻፈችውን አነበቡ። በዱፕሌክስ ስዊት ተቀምጬ ነበር። ይህ ክፍል ያች ክለብ የተባለውን ልዩ ቦታ እንድጠቀም ፈቅዶልኝ ነበር። እዚያ ልጆች የሌሉበት የግል ላውንጅ፣ የተረጋጋ መዋኛ ቦታና እጅግ የተዋበ ምግብ ቤት ነበር። እንዲሁም የግል አካል ብቃት አሰልጣኝ ተመድቦልኝ ነበር። እኔ በተለምዶ ስፖርት አልሰራም፣ ግን ለመሞከር ወሰንኩ። ከዚያም ሉካ የተባለ አሰልጣኝ አገኘሁ። ለሱ ብዬ ባለቤቴ ልተው እንደምችል አሰብኩ፣ ግን ይሄን ለባለቤቴ አትንገሩት፣ የመርከቡን ወጪ ከፈለው እሱ ነው። እሺ፣ ይህ ሉካ የተባለውን ሰው ማን ነው? እኔም ላገኘው ፈልጋለሁ። እሺ፣ ጊዜው ደርሷል። የዱፕሌክስ ስዊቱን እንመልከት።
ዋው! አምላኬ! እንኳን ወደ መርከቡ ከሚገኙት እጅግ የተዋቡ ክፍሎች አንዱ በሆነው የዱፕሌክስ ስዊት በደህና መጡ። እዚህ ቦታ የእኔ ነው ብዬ የምለው ለመጀመሪያ ጊዜ ነው። በዚያ ሱፍ ምክንያት ብቻ። ይህ ክፍል ከዚህ በፊት ካየነው ሁሉ በላይ ትልቅ ነበር። ሰፊ ሳሎን። ለምን ዱፕሌክስ ተብሎ ይጠራል? ምክንያቱም 2 ፎቅ ስላለው። ይህ የመጀመሪያው መታጠቢያ ክፍል ነው። ቆይ፣ የመጀመሪያው? አዎ፣ 2 መታጠቢያ ቤቶች አሉ። የመመገቢያ ቦታ እዚህ ነው። ከሌሊቱ 3 ሰዓት ላይ በቢራቢሮ ቅርጽ የተሰራ ግሪልድ ቺዝ ሳንድዊች የማዘው። በየጠዋቱ በዚህ እይታ መንቃት ምን ያህል አስደናቂ ይሆን? ይህ ካሬ የተንከባለለችበት አልጋ መሆን አለበት። ሁለተኛ መታጠቢያ ቤት። ቲቪ። ሁለተኛ ቲቪ። ትልቅ የመዋቢያ ጠረጴዛ እና ሰፊ ቁምሳጥን። ይህ ቁምሳጥን ከመጀመሪያው ክፍል ይበልጣል። ባለ 2 ደረጃ ባልኮኒ። ጃኩዚ። አንድ ሰው የመጣ ይመስለኛል። ሰላም። ሰላም። ማን ልበል? እኔ ባትለርሽ ነኝ። ኦ ሰላም፣ እኔ ሌክሲ ነኝ። ሰላም። ሰላም። የሚያስፈልግሽ ማንኛውም ነገር ካለ በስልክ ደውይልኝ። በማንኛውም ሰዓት ልረዳሽ ዝግጁ ነኝ። ኦኒል የሚባል ባትለር ታውቃለህ? አዎ አውቀዋለሁ። እባክህ ጠርተህ ልታምጣው ትችላለህ? በሚገባ። ኦ አምላኬ፣ ኦኒልን እናገኘው ነው። ይህ ክፍል በእርግጥ የቅንጦት ትርጉም ነበር እና አሁንም ጥያቄው አልተመለሰም። ይህ ሁሉ የሚከፈለው ከፍተኛ ዋጋ በእርግጥ ይገባዋልን? ለዚያ መልስ ለማግኘት የመርከቡን ሌሎች አገልግሎቶች ማየት ያስፈልጋል። አሽተን፣ እዚህ የመጀመሪያ ደረጃ ጉዞ የሚገኙትን ገና አልነገርኩም እንዴ? አዎ፣ ጂም አለ፣ ሱቆች አሉ፣ የምግብ ቤቶች፣ ዋተር ፓርክ አለ እና ሌሎችም ብዙ ነገሮች። መርከቡ እንደ ትንሽ ከተማ ትልቅ ስለነበር በ7 ቀናት ጉዞ ውስጥ ሁሉንም ለማየት የተለያዩ አቅጣጫዎች ለመሄድ ወሰኑ። አሽተን የመርከቡን ሌሎች ክፍሎች ለመጎብኘት ሄደ። ሌክሲ ደግሞ በባርባራ ግምገማ የተጠቀሰውን የግል አሰልጣኝ ሉካን ለማግኘት ወደ ጂም ሄደች። ነገር ግን ስትደርስ ያገኘችው ሰው ሉካ አልነበረም። ስምህ ሉካ አይደለም አይደል? አይ። እሺ፣ ራስን አስተዋውቅልን። ኢገን እባላለሁ። እሺ ኢገን፣ ዛሬ ጥሩ ልምምድ ልንሰራ ነው። ከዚያም የአካል ብቃት ልምምዱ ተጀመረ። ከልምምዱ በኋላ ወደ ሻይ ሰዓት ሄደች። ሰላማዊ ሙዚቃ፣ የባህር እይታና ጣፋጭ ሻይ በእውነት ዘና የሚያደርግ ነበር። ይህ በትክክል የሚያስፈልገኝ ነገር ነበር ብላ አሰበች። ሁላችሁም ሰዎች ተረጋጉ። እሱ እዚህ ነው። ኦኒል እዚህ ጋር ነው። ኦ አምላኬ፣ አንተ ነህ? አዎ። ተመልከቱ ሰዎች፣ በእርግጥ ኦኒል ነው። ስላንተ ብዙ ጥሩ ነገር ሰምተናል። የምትሰራውን ስራ ቀጥል። አመሰግናለሁ። እዚህ ጊዜ ሌክሲ በህይወቷ ምርጥ ቀን እንዳሳለፈች ተሰማት። ነገር ግን አሽተንም የራሱን አስደሳች ተሞክሮ እየኖረ ነበር። ሌክሲ ወደ መርከቡ ስፓ ሄዳ የሚያዝናና ማሳጅ ለመውሰድ ስትዘጋጅ ነበር። ማሳጅ ለመሞከር በጣም ጓጉቻለሁ። እዚህ ያለው ሙዚቃ እጅግ ዘና የሚያደርግ ነው። ማሳጁና የቀኑ ሌሎች ተሞክሮች ከተጠናቀቁ በኋላ ሌክሲ አንድ ነገር እንደቀረ ተሰማት። የዚህን ግዙፍ መርከብ ካፒቴን ማግኘት። እሺ ጓደኞቼ፣ የመርከቡን ካፒቴን ለማግኘት እሄዳለሁ። ምናልባት ካፒቴኑ እዚያ ውስጥ የሌለው ይህ የሴቶች መጸዳጃ ቤት ስለሆነ ይሆናል። እሺ፣ ፍለጋችንን እንቀጥል። በመርከብ ውስጥ እየተዘዋወረች ሰዎችን መጠየቅ ጀመረች። ካፒቴኑን አይታችሁታል? እኔ ነኝ። እውነት? ምናልባት የካፒቴን ክራንች ካፒቴን ትሆን ይሆናል። የዚህ መርከብ ካፒቴን አይደለህም። አገኘሁት። ሰላም ካፒቴን። ሰላም። በጣም እንዴት ጥሩ። ነሽ? መጀመሪያ አንድ ነገር ልንገርህ፣ በጣም ጥሩ ስራ እየሰራህ ነው። አመሰግናለሁ። በጣም ለስላሳ ነው። እኔም በጣም ጥሩ እንቅልፍ ተኝቻለሁ። ወዴት እንደምትሄዱ እንዴት ታውቃላችሁ? ምክንያቱም እኔ እኮ ወደ ግሮሰሪ ሱቅ ለመሄድ እንኳን ጂፒኤስ ያስፈልገኛል። በሞባይልሽ ያለውን ጂፒኤስ አስቢ፣ ግን ከዚያ 100 እጥፍ የበለጠ ዝርዝር መረጃ አለው። እሺ፣ ሌላ ጥያቄ፣ በመርከብ ላይ አንዳንድ ጊዜ አትሰለችሁ? በእውነቱ ለመሰልቸት ብዙ ጊዜ የለን። ነገር ግን ነፃ ጊዜ ሲኖረኝ ወደ ጂም እሄዳለሁ። ኦ፣ ክብደት ታነሳለህ? አዎ፣ ትንሽ።
እኔም ክብደት አነሳለሁ። ምናልባት አስቀድመህ አስተውለኸው ይሆናል። አዎ፣ እነዚያን ጡንቻዎች ማየት ይችላል። መርከቡን እንደ መኪና ዙሪያውን ያሽከረከርክ ዳውናት ማድረግ ትችላለህ? በመጀመሪያ ቀን በሚያሚ 180 ዲግሪ ዞረን ነበር። ቆይ አንተ እዚህ ከሆንክ መርከቡን አሁን ማን እየነዳው ነው? እኔ ተመልሼ ወደ ስራዬ መሄድ አለብኝ። መመለስ አለብህ። እሺ ካፒቴን፣ አመሰግናለሁ። ከዚያ በኋላ ቀኑ ከተጠናቀቀ በኋላ ሁሉም ወደ ክፍላቸው ተመለሱ። ነገር ግን ሌክሲ አንድ ተልእኮ ነበራት። ግሬግ ስለ ሌሊቱ 3 ሰዓት የቢራቢሮ ቅርጽ ግሪልድ ቺዝ የተናገረው እውነት መሆኑን ማረጋገጥ። ሌሊቱ 3 ሰዓት ከ26 ላይ ከእንቅልፏ ነቃች። እሺ ፈተናውን ለመጀመር ጊዜው ደርሷል። ሌሊቱ 3 ሰዓት ከ26 ነበር። ዓላማው አንድ ብቻ ነበር። ግሬግ ስለ ቢራቢሮ ቅርጽ ያለው ግሪልድ ቺዝ ሳንድዊች የተናገረውን እውነት መሆኑን ማረጋገጥ። ሰላም፣ በቢራቢሮ ቅርጽ የተሰራ ግሪልድ ቺዝ ሳንድዊች ማግኘት እችላለሁ? እንሞክራለን። ያ ማለት ምን ማለት ነው በትክክል? እሺ ለማንኛውም ይሄንን ሳንድዊች እዚህ እኔ ጋር ለማምጣት ስንት ደቂቃ እንደሚፈጅባቸው እናያለን። አሁን 3 ሰዓት ከ29 ነው። እሺ መቼ እንደመጣ አላውቅም፣ ግን እዚህ አለ። ነገር ግን አንድ ችግር ነበር። ሳንድዊቹ በቢራቢሮ ቅርጽ አልተሰራም ነበር። ሌክሲ ግን ዝግጁ ነበረች። ከቦርሳዋ ውስጥ ቢራቢሮ ቅርጽ ያለው የኩኪ መቁረጫ አወጣች። እንደዚህ ጊዜ ነው ይህን ይዤ የመጣሁት፣ ነገር ግን ይህን አልበላውም። ሌሊት መቼ እንደመጣ አላውቅም። ይህ ትንሽ አጠራጣሪ ነው። በመጨረሻው ቀን መርከቡ በአንድ የግል ደሴት ላይ ቆመ። እዚያ ተሳፋሪዎች የቅንጦት አገልግሎቱን ሙሉ ለሙሉ ለመለማመድ እድል አገኙ። ንጹህ አሸዋ፣ ውብ የባህር እይታ፣ ሰማያዊ ውቅያኖስ እና ያልተገደበ ምግብ እንደ ህልም ይመስል ነበር። ሌክሲና አሽተን ቀኑን በመዝናናት አሳለፉ። የባህር ዳርቻውን ተዘዋወሩ፣ ምግብ በሉና በተፈጥሮ ውበት ተደሰቱ። 7 ቀናት ጉዞ በኋላ የመጨረሻው ጥያቄ መለሰ። ይህ ሁሉ በእርግጥ ይገባዋልን? በጥልቅ ካሰበች በኋላ መልሷን ሰጠች። ከማያልቀው ምግብ፣ ከአስደናቂው የባህር እይታ፣ ከግል ባትለሩ፣ ከቅንጦት ክፍሎቹ እና ከሁሉም ተሞክሮቹ በኋላ አዎ፣ ይህ የመጀመሪያ ደረጃ የመርከብ ጉዞ ዋጋው ይገባዋል ብዬ መሰክራለሁ። እንዲሁ የዚህ አስደናቂ የቅንጦት መርከብ ጉዞ ታሪክ ተጠናቀቀ። ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ።